ብቻ በቤታችን ቁጭ ብለን ብድር እንደምንወስድ ነው ማሳያችሁ ማለት ነው። በቴሌብር አማካኝነት እንዴት ከነዚህ ከሶስቱ ባንኮች ከዳሽን ባንክ፣ ከንግድ ባንክ እና ከሲንቄ ባንክ እንዴት ብድር እንወስደዋለን ያለ ምንም ማስያዣ ማለት ነው የሚለውን ስቴፕ ባይ ስቴፕ ፕሮሰሱን የማሳያችሁ ይሆናል ማለት ነው። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም። ዛሬ የማሳያችሁ ከሲንቄ ባንክ በቴሌብር አማካኝነት እንዴት ብድር እንደምንወስድ ነው ስቴፕ ባይ ስቴፕ ፕሮሰሱን የማሳያችሁ ይሆናል። እዚች ጋር ከስር እንደምታያችሁ ከሆነ 3 ኦፕሽኖች አሉ። እኔ ከዚህ በፊት ሰርች ያለው በፋይናንሻል ሰርቪስ ዊዝ ዳሽን ባንክ እና ፋይናንሻል ሰርቪስ ዊዝ ሲቢ የሚለውን ከዚህ በፊት ሰርችላችሁ ነበረ። ከዛ ከዳሽን ባንክም በቴሌብር አማካኝነት ከዳሽን ባንክም ከንግድ ባንክም ከሲንቄ ባንክ አሁን ደግሞ ሲንቄ ባንክ በአዲሱ ከ2 ቀን በፊት ነው የጀመረው ብድር ያለ ምንም ማስያዣ ብድር በቴሌብር አማካኝነት ከሶስቱ ባንኮች ማለትም ከዳሽን ከሲቢ ማለት ከንግድ ባንክና ከሲንቄ ባንክ። ለቻናሉ አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ አሁን እኔ በቴሌብር ሱፐር አፕ ገብቻለሁ። እናንተም ቴሌብር ሱፐር አፕ ከሌላችሁ ዳውንሎድ ማድረግ ትችላላችሁ። ዳውንሎድ አድርጋችሁ ስትገቡ የመጀመሪያው የቴሌብር ሱፐር አፕ ፊትለፊት ገጹ ይህንን ይመስላል ማለት ነው። እዚች ጋር ከስር እንደምታያችሁ ከሆነ እዚች ጋር ወደ ታች ወረድ ስንል 3 ኦፕሽኖች አሉ። ፋይናንሻል ሰርቪስ ዊዝ ዳሽን ባንክ፣ ፋይናንሻል ዊዝ ሰርቪስ ዊዝ ሲቢ እና ፋይናንሻል ሰርቪስ ዊዝ ሲንቄ። አሁን ከነዚህ ከሁለቱ ከዚህ በፊት አሳይቻችሁ ነበረ። አሁን የማሳየው ከሲንቄ ባንክ ብቻ በቅርብም ከዚህ ከ2 ቀን በፊት ነው አፕዴት የሆነው ይሄ ስምምነቱን የፈጸሙት ማለት ነው። እንዴት ይኸው በ2 ቀን ነው የጀመረው። ስንት ብር መበደር እንዳለብን ስንት ብር ወለዱ እንደሆነ በስንት ወር መመለስ እንዳለብን ስቴፕ ባይ ስቴፕ ላሳያችሁ። እንቀጥል። እዚች ጋር ከስር እንደምታያችሁ ከሆነ እዚች ጋር እኔ ማከብላችሁን ብቻ ማድረግ ትችላላችሁ። እዚች ጋር ፋይናንሻል ሰርቪስ ዊዝ ሲንቄ የሚላለ እችን ክሊክ እናደርገዋለን ማለት ነው።